በጣም ከመፈለገ የተነሳ ባለፉት 2 አመታት የሰራዋቸው ስራዎች በሙሉ ቢቆጠሩ ማለት ነው አንቺ ልጅ ግን ጤነኛ ነሽ ያስብላሉ። ወላሂ ችግሩ ምን መሰላችሁ? እስካሁን ድረስ ሀብታም አልሆንኩም። ቢሆንም ግን ተስፋ አንቆርጥም። ስለዚህ አሁን የት ነው ያለነው? እዚች ጋር ምን ልናደርግ ነው? ቤት ልናጸዳ። ስለዚህ ኑ ታግዙኛላችሁ። ጽዳቱን ከመጀመሪያ በፊት ይሄንን ነገር ያስኩት ለምን እንደሆነ ልንገራችሁ። አላጸዳም የሚል ሰው ካለ በዚህ ብው ወራዱ አንድ ጊዜ የፈጠነ ቪዲዮውን ላይክ አድርጉ። አፍጥኑት፣ ቶሎ በሉ። ኮሜንትም ጻፉ፣ ሪፖስትም አድርጉ፣ ኮሜንትም ሁሉንም ነገር አድርጉ። ኮፒ ሊንክ የታል? No, we're not doing that. No. አሁን ደግሞ እንደተለመደው ሽንት ቤት እናጸዳለን፣ ስራችን ስለሆነ ስለሚከፈለን። ኦኬ ስራዬ ቀኑ ሙሉ እየተዟዟርኩኝ ቤቱን ሳጸዳ መቅረጽ አይደለም፣ ሌላ በጣም ብዙ መስራት ያሉብኝ ስራዎች አሉ። አገባኝ ምን አገባኝ። በዛ ምክንያት ቀደም ብዬ የተቀራረጽኩ እንዳይረፍድብኝ በማለት 3ቱን ቤድሩሞች አጥርቼ ነበር። ያ ማለት ጽዳት የሚባል ነገር ጨርሻለሁ። በነገራችን ላይ ስታጸዱ በጣም ጎበዝ ናችሁና አሁን ደግሞ ምን ታደርጉልኛላችሁ መሰላችሁ? ላይክ፣ ሼር፣ ሪፖስት፣ ኮሜንት፣ ኮፒ ሊንክ እያደረጋችሁ ህይወቴን እንደ ስጋ ቤት